ቃል ክፍል 3 ይላቸዋል። ዛሬ ደግሞ ምን ሊያሳልፍ ይሆን? ምን ሆነሽ ነው ባብዬ እዚህ ጋር የተቀመጥሽው? እየበረደሽ ነው? በይ እንግባ። መግባት አትፈልጊም? ቆይ እሺ ጋብዤልሽ ልምጣ። እሺ በስነ ስርዓት ትታየዋለሽ ለሱ ብቻ። ከባድ ህይወት ነው። በስመ አብ ያዝ አድርጊው እንጂ ባብዬ ያሞቅሻል እኮ። አዎ እንደሱ ነው። ትንሽ ደቂቃ በጣም እንደምትፈቅራት ያስታውቅብሃል። በጣም እንደበረዳት አታስታውቅም? ያስታውቃል። አታስብ። ጋቢውን ስለለበሰች ቶሎ ይሞቃታል። አላልኩሽም? ይሄው ሌላ ምስክር። ለምን ወደ ቤት ተዘጋገባ? የኔ ፍቅር እንግባ እንዴ? ትንሽ እንቆይ። እሺ መቆየት ፈልጋለች። እየሞቃት ነው መሰለኝ። እንዴት ነው ግን የተዋወቃችሁት? እሷ ትንገረህ። ባምዬ አንቺ ንገሪው፣ ባንቺ ያምራል። ንገሪው፣ ምን ችግር አለው? ባምዬ ንገሪው። እንዴ እያናገርሽኝ ነው፣ አታናጂኝ። ትችሽ ሊገባ ነው። ለረስማ የሰፈሩ ሰው ሰፖርቲቭ ባይሆኑ እኔ እንጃ። ችግር የለውም በቃ ሌላ ቀን ትነግሪዋለሽ። ነገ ይምጣ። ነገ ከመጣ ትነግርሃለች፣ ግን እንዳትቀር። አያስችለውም ደግሞ የዚህ ከባድ ነው እውነት። እንዴ ዛሬ ምን ሆነሻል ባምዬ? ጋቢውን አዛርጊው እንጂ። ክፍል 4 ይቀጥላል ቤተሰብ።